ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁት ልጅ ያለው በልጅ አይጨክንም እና እኔም ልጅ አለኝ እንደዚህና እውነት የሆነ ቪዲዮ አይቼ በጣም አንጀቴን የበላኝ እርቦኛል ብሎ ቪዲዮ ሰርቶ ነበርና ሰው እና እናቱ በኮሜንት ተሰርባት ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ የገፋፋችሁኝ በሙሉ ደስ ይበላችሁ። ልጄን ልሰጥ እና ሀብታም የሆናችሁ ልጅ ማሳደግ የምችሉ እና የትማር ድስት ልጅ ያላችሁ ኢትዮጵያ ውስጥ እና ማሳደግ መቻል የምችሉ ብቻ እኔ ከአቅሜ በላይ ስለሆነ ለመንኳችሁ። እናንተ ሰርቶ ለሚበላ ሰው ግን ትረዳላችሁ። ለምን ዜን አውጥቼ እውነት በጣም አንጀቴን የበላኝ እና እናቴ እኔም እናት ነኝ። ገባችሁ? ብዙ ነገር አይቻለሁ። ግን ደግሞ እማዬ የትም አልሄድም እያለ ሻንጣውን አዘጋጅታለት ለሀብታም ሰው እሰጥሃለሁ ትትለው በጣም ነው አንጀቴን የበላኝ። እሷም ወድ አይደለም እሷም በስድብ በቃ ኮሜንቶች ግን ጤነኛ ናችሁ? ይሄ ሁሉ እኮ በፈጣሪ ትጠይቃላችሁ። ነገ ወላሂ ትጠይቃላችሁ። ባላፊት እንደዚህ የጫራችኋት በሙሉ ትጠይቅባታላችሁ። ከሄርም ሸርም የጫራችሁትን ማለት ነው። እና ክፉ ባትናገሩ ወድ አይደለም እንጂ ማኔት ሜር አልፈልግም። ዲስትሮው ታሪክ ያበላሻለሁ። ዲስትሮው ታሪክ ያበላሻለሁ። ማኔት ሜር አልፈልግም። ይሄን ሰሞን የሚለቀው ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ የገፋፋችሁኝ በሙሉ ደስ ይበላችሁ። ልጄን ልሰጥ ነው እና ሀብታም የሆናችሁ ልጅ ማሳደግ የምችሉ ማስተማር የምችሉ ልጅ ያሌላችሁ ልጅ ያሌላ አለ አይደል? ስንት አለ ኢትዮጵያ ውስጥ እና ማሳደግ መቻል የምችሉ ብቻ እኔ ከአቅሜ በላይ ስለሆነ ለመንኳችሁ። እናንተ ፊት ቆምኩ። ልጄን አውጥቼ ሚዲያ ፊት አቁሜ ርቦኛል እባካችሁ እርዱኝ፣ መማር አቅቶኛል እባካችሁ እርዱኝ ብሎ እየለመናችሁ እባካችሁ አዶናይ ጋር አድርሱልኝ፣ አዶናይ ይርዳኝ። ዛሬ እኔ ወጥቼ ከነ ልጄ ስንት ጊዜ ስለምናችሁ አንድ ሰው እስቲ ምን ሆነች እቺ ልጅ ለምንድን ነው ልጇን የመስጠት ደረጃ የምትደርሰው ብላችሁ አንድ ሰው እንኳን መታችሁ እኔን የመጠየቅም የምንም እድል አልሰጣችሁኝም። ስለዚህ አሁን ላይ ልጇን እንደዚህ ልጇን ልሰጥ ልጇን ሌላ ወሬ አልፈልግም። እኔ ኮሜንትም ሰደባችሁ አልሰደባችሁ ምንም በሉኔ አይ ዶንት ኬር። ከኔ ችግር በላይ የትም ምንም እንደፈለጋችሁ አውሩ፣ እንደፈለጋችሁ ስደቡ፣ እኔ ላይ አይጣበቅ። ገብታችሁ አላለ? ማሳደግ የምችሉ ይሄው ሻንጣውን እያዘጋጀው ነው። ደውሉና አውሩ እላችኋለሁ። ማንም የትም ሄድ አልፈልግም። ሊስትሮም ሊሆን ጠርጌ አበላሻለሁ። አታልቅስ። አይታል እንግዲህ ምን ትምህርት እየተማርክ ነው? አይደለም። በቃ ታዲያ ትምህርት እየተማርክ ህይወትን እያስቃየው ስቃይ ውስጥ ነው እያሳደኩክ ያለው። እድሜ ዘላለሚ እስከዛሬ ጎንበስ ቀና ብዬ የሰው ፊት ላለማየት አንተን ለማሳደግ ጎንበስ ቀና ብዬ አልሆን ብሎኛል። ያንንም ሞክራለሁ ይሄንንም ሞክራለሁ እያየክ ነው። ያንንም እዛም ገባለሁ ምንም አልሆን ብሎኛል። በቃ ስለዚህ ከማብድ አንተን በስነ ስርዓት የሚያሳድግ አይሻልም? አንተ ደግሞ ብቻ ነው ፈልግ ማማዬ ይኸውላችሁ ደጋጋያን ኢትዮጵያውያን እቺን ሴት ልጇንም መርዳት የምትፈልጉ በዚህ አካውንት ላይ ኢንቦክስ አድርጋችሁ ኮሙኒኬት አድርጉኝ። ከዛ በኋላ ይሄንን ቪዲዮ ደግሞ ለሷ ሜንሽን አድርጉልኝ። ቀጥታ የትም ሀገር ሆናችሁ ሀገር ውስጥም ሀገርም ውጭም ሆናችሁ ይሄ ልጅ መማር አለበት ካላችሁ እግዚአብሔር ፈጣሪ ከሰጣችሁ ነው የምትሰጡት። ምንም አይነት ገንዘብ ትንሽም ትልቅም የለውም። ለሷ ነው የምናደርገውና በፈቃደኝነታችሁ መርዳት የምትፈልጉ ብቻ ኮሙኒኬት አድርጉ። አመሰግናለሁ።